አንተን ከሚያሳንስና ችግርን ከሚያጠልቅ ሰው ራቅ። እግዚአብሔር አንተን በሚያይበት መልኩ ከማያይ ሰው፣ ሊያሳንስ ከሚፈልግ ሰው፣ ትንሽ ሊያደርግ ከሚፈልግ ሰው፣ አንተን አሳንሶ ችግርን ሊያጠልቅ ከሚፈልግ ሰው፣ አንተን አኮስሶ ራእይህን አኮስሶ የዚህን ምድር ጥያቄ ትልቅ ሊያደርግ ከሚፈልግ ሰው ራቅ። በትንሹ ጀምራል ማለት በትንሹ ትጨርሳለህ ማለት አይደለም። ዛሬ እንደዚህ ነው ማለት ነገ እንደዚህ ሆነ ትጨርሳለህ ማለት አይደለም። ታሪክ ይቀየራል። የዛሬ ትልልቆች የትላንትና እኮ ትንሾች ነበሩ። ዛሬ እኮ ብዙ ሰዎች የሚሰማቸው ትላንትና ቀበሌ ማያውቃቸውም ነበረ። ተራመዱ፣ እግዚአብሔርም ከነሱ ጋር ሆነ፣ እግዚአብሔርም ሰራ በእነሱ። ታሪክ ተቀየረ። ትልቁ ነገር ወደቀ፣ የተበላሸው ነገር ተስተካከለ። ኃይሌ ገብረስላሴ እግሩን ተማምኖ ይቻላል ካለ አንተ ሰማይ ተማምኖ ይቻላል አትልም? ለምን አትችለው? አንዳንዶቻችሁ ተነሱና ሩጡና ገላግሉኝ እንጂ እንዴ ለምን አይቻለው? ደራርቱ አልቻለችም፣ ኃይሌ አልቻለም፣ ቀነኒሳ አልቻለም። ለምን አይቻልም? ለምን አይቻልም? በዚህ ጊዜ መስራት አይቻልም ይላል እና መቼ ነው የሚቻል? ከእንደነዚህ አይነት ሰዎች ራቁ። እንደማትችሉ ከሚነግሯችሁ ሰዎች ራቁ። ወዳጆቼ ማንም ሁን